አሁንም ልገዛ ቅድም ነገርኳችሁ አይደል? ትላንትናም ነገርኳችሁ። አሁን ቅድም ለቀቁላችሁ በኋላ ለመግዛት በመሞክር ሰዓት ላይ ፊት የሚያሳመን በሽታ ነው። ይህ ግንባራችን ላይ ያሳማል፣ አይናችንን እንቅልፍ ያስብላል፣ ፊታችንን ያሳመናል እና ያጀዝባል። እንቅልፍ ሲል ነው የምትውለውና ይገላል ማለት ነው። ልገዛ በምል ሰዓት አሁን ይሄን ነገርኳችሁ አይደል? ራሳቸውን ፕሮፋይላቸውን ይቀይሩና በጸጋዬ መደብር ጋር ይሆናሉ። ጸጋሽ የሚሉት ደግሞ አርቲስት ጸጋዬም ነው። ልብስ መኪና የሚያጥብም አለ እና እሱ ደግሞ ይገላል ከባንቺ የጋና ከአረቄ ቤቱ ደረስኩ ሳይ ደረጀ ይሉታል እና ሳል በሽታ ነው ይገላል። እና ከሊዲያ ሊድዬ የሚሏት እሷም ከጸጋዬ ጋር ነች። ከአስቴር አወቀ አስቶካ ጋር አስቴሯም ጋር ነች። እና እንደዚህ ነው የሚያደርጉት። ከዛ ቤት ጠብቅ ትለኛለች እዚህ ጋር አሁን ይሄን እያወራሁላችሁ እያለ ያው ማውራውን ያዳምጡ የለ። ከዛ ቤት ጠብቅ ምናምን ትለኝና ከዛ እኔ ስልኬን እዚህ ጋር የማወራውን እያዳመጡ ይጎረጉራሉ እና ያብላሹብኝ አላልኳችሁም። እሱን ለማስተካከል ምናምን ነው እየሞከርኩ ነው። ከዛ አንተ ቤት ጠብቅ ስትባል ስልክ ትገረግራለህ አንተ ዘጊ ምናምን ትለኛለች። ይሄ እሷ ያለችውን ነው እኔ ነገርኳችሁ። እሷ አሁን ያለችኝን ማለት ነው። ከዛ እንዴ ስልኬ ሲበላሽ ማስተካከል አልችልም እንዴ ምናምን ስላት ምን ትገላምጠኛለህ ትለኛለች። ምን ትገላምጠኛለህ የምትለኝ ሄለን ነች ከዚህ በፊት ማለት ነው። ከዛ ስልኬ ማስተካከል አልችልም ስላት አንተ እኮ ሰይጣን ነው የሚያናግርህ፣ ሰይጣን ነው አንተ አይደለም። ያው እኔ እዚህ ላይ ለእናንተ የምነግራችሁ ስለ በሽታ እንዳይመርዙኝ ራሴን ለመከላከል አይደለ። እዚህ ጋር ደግሞ ስልክን እኛን እንዳይመርዙኝ እንዳይገሉኝ ነው የምጠነቀቀው። እዚህ ጋር ስልክ አታውራ ቢያምህም ነው አባባላቸው። ሰይጣን አለብህ ምናምን የሚሉት እሱ ሌላ አባባል ነው። የራሳቸውን ጥፋት መሸፈኛ ነው። አንተ እኮ ሰይጣን ስላለብህ ነው ሰው የሚልህን የማሰማው ምናምን ይላሉ። ከዛ እንደዛ ስትለኝ እኔ ጸጥ አልኳትና ውጭ ቆምኩ። ሰይጣኑን ነው የሚያናግርህ። ከዚህ በፊት ያለችኝ ቀለሟ ቀሌ የሚሏት ነች። እንግዲህ ቀለሟ ቀሌ የምትለው እሷ ያለችውን የነገርኳቸው አልኳቸው። ከሄለን ጋር አትሁን አላውቅም። እና ግን እኔ ሳል በሽታ አደንዛዥ የምትል በሽታ እያስቸገረኝ ነው። እና እዚህ ላይ ደግሞ ራሴን ለመከላከል እንደዚህ በማወራ ሰዓት ላይ ራሱ ለምን ራስሽ እንዳጠፊያለሽ ራሱን እንደዚህ ለምን ይጎዳል ምናምን ይላሉ። እኔ አንድም ቀን ራሴን ስለማጥፋት አስቤ አላውቅም። ወደፊትም አላስብም፣ ማሰብም አልፈልግም። ራሴን ለመከላከል እዚህ ጋር ባላስብ ኖሮ እዚህ ላይ ለምን አወራለሁ? ራሴን መጉዳት ቢፈልግና ኩሽናው ናቸው። ኩሽናው ደግሞ ይሰቅላል ብያቸዋለሁ። በዛ ላይ ቬንቲሌተር ስራ በምሰራ ሰዓት ቬንቲሌተሩ አያሰራም። በዛ ላይ ራሳችንን ያሳመናል፣ ጆሮአችንን ያሳመናል። እና ከማጋር ነች እቺ ባንቻየው የምላችሁ አሁን በዚህ ሰዓት ማለት ነው። ከአረቄ ቤቱ ጋር ነች። ደረስኩ ሳይ ደረጀ ይላችኋል። ትላንት ከነገርኳችሁ ጃኒት ምናምን ይላሉ አላልኳችሁም? እንደገና እሷ እቺ ባንቺ የምላችሁ እንትና አዶናይ ነው። አዶናይ ይገላል ምናምን ብላችሁ ማለት ጃኒት የሚሏችሁ እንደገና ሳያት ደምሴ የሚሏችሁ ሳያት ደምሴ ባንቺ ደምሴ ምናምን አላልኳችሁም ፕሮፋይሏ ላይ። አሁን ደግሞ ሳያት ደምሴ የሚሏትም ከሷ ጋር ነች። እና በዚህ ጋርም ራሷን ትቀይራለች። በጸጋዬ ጋርም በመደብሩም ጋር እሷ ነች። በቲማቲሙም ጋር እሷ ነች። ቲማቲሙ ደግሞ አደንዛዥ የሚጥል በሽታ ነው አላልኳችሁም? አደንዛዥ ውስጡ ይከቱና በምንመገብ ሰዓት ይመርዘናል። ከዛ በምንበላው ሰዓት ትወድቃለህ። እንዳትወድቅ ራስን ተጠነቀቅና እዚህ ላይ ታወራለህ ከልክሉልኝ እያልኩ ነው። እና የዛን ሰዓት ላይ እሷ ህጻን ልጅ ወደቀ ምናምን ልትል ነው እና ከልክሉልኝ ብላችሁ ለዛ ነው። እና ይሄ አብና እንደገና ፍሪ ውሃ ደግሞ ከዚህ በፊት ነግሬያችኋለሁ። ከልክሉልኝ ብዬ ጸጋዬ ጋር ቆሞ አይቻለሁ። እንደገና ከዚህ በፊት ፓትሮል እዛ ጋር ቆሞ ይሄ ቂጥ የሚያሳምም ነው። እዚህ ጋር ሳቆራርጠው አላሱራ ይሉኛል። እየተከታተሉ ማውራውን ያዳምጣሉና የደጋገምኩት እንዳይመስላችሁ ሙሉን አዳምጡትና። እና ቂጥ በሽታ ነች። ከዚህ በፊት ያልኳችሁ ፓትሮል ቆሞ ጸግሽ ያልኳችሁ አስቴር አወቀ አስቱ ከአስቴር ከበደ አስቱ ቆንጆ ይሏታልና እሷም ከሊዲያም ጋር ነች። ሊንዳ የሚሏት ጋር ማለት ነው። እና ደግሞ ዝናሽ ሹጣም ምናምን ጸጋዬ ጋር ቆሞ ሹጣም ምናምን አትምዳ ይላሉ። ሹጣም የምትለው ደግሞ ዝናሽ ዝኔ ነች። እሷም ሳል በሽታ ነች። ሳል በሽታ ደግሞ ይገላል ብያቸዋለሁ። ትልቁ ቤት ደግሞ ይገላል። ሳል በሽታ አደንዛዥ የሚጥል በሽታ ነው። ኢየሩሳሌም ማለት ነው። ኤቫ የሚሏትም ሳል በሽታ ነች። ሳል በሽታ ይገላል። አብና ሰማያዊ ቅድም ቂጥ ያሳማል ብያችሁ ለሰማያዊ የሚካ የሚመስል ነገር ይሄ ሰሞኑን የሚመጡት የሚገዛበት ነገር ነው። እቃ መያዣ
እሱ ደግሞ ይገላል ውሃ ሰማያዊ ያልኳችሁ ማለት ነው። ልክ እንደ ፖሊሶቹ አይነት ልብስ ውሃ ሰማያዊ ከታች ደማቅ ሰማያዊ ልክ እንደ ናሽናል ከታች ደማቅ ከላይ ውሃ ሰማያዊ እንደ ደንብ አስከባሪዎች የሚመስል ውሃ ሰማያዊው ይገላል አልኳችሁ። እንደዚህ አይነት እንደዚህ አይነት ሚካ ያሳዩኛልና እሱ ደግሞ አደንዛዥ የሚጥል በሽታ ነው፣ ይገላል ሳል በሽታ የምላችሁ ማለት ነው። እና ኢየሩስ እንደዛ ጸጋዬ ጋር ነች እሷም እና ከልክሉልኝ የምላችሁ ለዛ ነው። እና ደግሞ ትልቁ ቤት ይገላል። አሁን ቅድም የነገርኳችሁ ደግሞ ቤት አትጠብቅም እንዴ እዚህ ጋር ለምንድነው እዚህ ጋር ቤት አትጠብቅም ምናምን ያለችኝ ያልኳችሁ ደግሞ ቅድም አታክልት ምናምን እዚህ ጋር አንተን የቀነጠስከው ምናምን የተበላሸ አታክልት ምናምን ሲኖር እዚህ ላይ ስናገር ማለት ነው። ቲማቲሙ አሁን አደንዛዥ የሚጥል በሽታ ነው፣ አደንዛዥ እጽ ነው። ከዛ ገዝተን ልንገዛ በምንሰራ ላይ ውስጡ አደንዛዥ እጽ ምናምን አለ። ዛሬ አሁን ልገዛ ስለዚህ ግንባር የሚያሳምም እንቅልፍ አላልኳችሁ። በአስቤዛው ጋር ደግሞ አደንዛዥ ውስጥ ይከቱና ሄጄ ገዝቼ ስበላ አደንዛዥ ነው ያዞራል፣ ይጥላል። ከዛ ህፃን ልጅ ወደቀ ሊሉ ማለት ነው። ከዛ እዚህ ላይ እንደዚህ ነው አደንዛዥ ነው ቲማቲም ይገላል ስል አታክልት ቀነጠስ ካንተን እንዲያበላሸው ምናምን ትላለች። ግን እኔ ራሴን ከበሽታ ለመጠበቅ ነው የሞከርኩት። እሱ ደግሞ እዚህ ጋር ቤት አትጠብቂም እንዴ ስልክ ምጎረጉሮ አንተ ምንድን ያለው ጀዝባ ነው የሆነ ስድብ ያለው ቅድም ያልኳችሁ ማለት ነው። እና ኢቴል ኢቱ የሚሉት ደግሞ የኔ ፍቅር የሚሉት አባት የሚሉት እሱም ሳል በሽታ ነው፣ አደንዛዥ የሚጥል በሽታ ነው። እሱም ይገላል። የኢየሩስ ልጅ ነው፣ ኢቫናም ትገላለች። ስመኝም ሳል በሽታ ነች። ስመኝ እንደነገርኩ አሁን ላይ ደግሞ ደረስኩ ሳይ ነው ይገላል እያልኳችሁ ነው። እንደገና ድሬ ካባ የሚለው ቂጥ በሽታ ነው ብያችኋለሁ አይደለ? አብና ማታ ቂጥ በሽታ ነው ብያችኋለሁ አይደለ? አቢስ የሚሉትም እሱም ፖሊስ ነው፣ ሳል በሽታ ነው። ገልሻለሁ ምናምን ስትል የነበረችው ባለፈው ውሃውን ከጣልሽው ገልሻለሁ ስትል የነበረችው እንደ ልጅ አስመስላ አስቴር አወቀ፣ አስቴር ከበደ፣ አስቱካ አስቴር ቆንጆ አላልኳችሁም? ከማማቲ ጋር ነች። ማማቲ መሙ ባንቺ ጋር ሹሩባ ስትሰራ እሷ ነች። እና አባቷ ደግሞ ይሄ ውሃ ሰማያዊ ይለብሳል። እሱም አደንዛዥ የሚጥል በሽታ ነው፣ ይገላል ያልኳችሁም ማለት ነው። እና እዚህ ላይ አደንዛዥ የሚጥል በሽታ ነው ከልክሉልኝ በጋ አምላክ እያልኳቸው ያንኑ ከዛ እያዩ ተመልሰው ያመጡብኛልና ሳል በሽታ ይገላል። ልክ እንደዚህ በምላችሁ ሰዓት ይሄን በምነግራችሁ ሰዓት ራሴን መጉዳት አልፈልግም ሰቅልሃለሁ የሚሉ ኩሽናው ነው ከልክሉኝ በምል ሰዓት ላይ አሁን እሷ ደግሞ ምን ትላለች? ቤት አትጠብቅም አንተ ዘጊ ምናምን ትለኛለች። እንዴ ስልኬን ማስተካከል አልችልም እንዴ አንተ ሰይጣን እኮ ነው እንደዚህ የሚያናግርህ ሰይጣን ስላለብህ ነው ትለኛለች። እና አረቄ ቤትም ደሬንም ፈራዋለሁ፣ እሷንም ትገላለች እፈራታለሁ። ትልቁም ቤት ይገላል እያልኳችሁ ነው። በሽታ አለ ልገዛ ስል እንደዚህ እያስቸገሩኝ ነው። አሁን የሚሉኝን ይነግሩኛል፣ ግን በሽታ አልቆመልኝም።